ሰዎች በቀላሉ በራሳቸው ጽንሰ ሐሳብ እስር ቤት ውስጥ ታስረው ይኖራሉ። አእምሯችን ከፍተኛ የማወቅ የመቆጣጠርና የመረዳት ምኞት ስላለው ብዙ ጊዜ የራሱ ሐሳቦችና አመለካከቶች እውነት አድርገው ያቀርባል። ከሐሳባችሁ የበለጠ ትልቅና ሰፊ መሆን አለባችሁ። ለሕይወታችሁ የምትሰጡት ትርጉም ወይም ደግሞ የራሳችሁንና የሌሎችን ባህሪ በሚመለከት የምታቀርቡት ድምዳሜ ከብዙ አስተያየቶች አንዱ ብቻ መሆኑን አስታውሱ። እውነታው ግን የተዋሃደና ምልኡ ነው። የሁሉም ነገሮች ትስስር ስለሆነ ከእውነታ ውጭ አንድም ነገር በራሱ መኖር አይችልም። እውነታን ሸራርፈን ስናስብ እውነታውን ወደ ቅንጣት ጽንሰ ሐሳቦች እናሳንሰዋለን። የሰው አእምሮ ጠቃሚና ኃይለኛ መሳሪያ ነው። በተመሳሳይ ደግሞ ሕይወታችንን ሲቆጣጠርና ሲወስን ኃይለኛ አጥር ሊሆን ይችላል። አእምሮ የማንነታችሁ ሽራፊ መሆኑን ስትዘነጉ የዚያኔ እናንተን ይቆጣጠራል። ጥበብ የሐሳብ ምርት አይደለም። ለአንድ ሰው ወይም ደግሞ አንድ ነገር ጥልቅ የሆነ ትኩረት ስንሰጥ የምናገኘው ማወቅ ነው ጥበብ። ትኩረት ቀደምት ግንዛቤ በመሆኑ በራሱ ንቃተ ህሊና ሊባል ይችላል። ትኩረት የትኛውንም ሐሳብ ሰራሽ እንቅፋት የማስወገድ ኃይል አለው። የዚያኔ ምንም ነገር በራሱ መኖር እንደማይችል ትረዳላችሁ። ትኩረት ተገንዛቢውንና የሚገነዘበውን ነገር በአስተውሎት መስክ አንድ ያደርጋቸዋል፣ ያዋህዳቸዋል። አትኩሮት የመለያየት ፈዋሽ መድኃኒት ነው። ሐሳብ ውስጥ ስትሰጥሙ አሁን የሚሆነውን ነገር ማየት አትችሉም። አሁንና እዚህ መገኘት ፈጽሞ አትፈልጉም ማለት ነው። ፖለቲካዊ፣ ሳይንሳዊ ህግጋት የሚፈጠሩት ሐሳቦች እውነታን ያጠቃልላሉ ከሚል እምነት በመነጨ ፍላጎት ነው። ስለዚህ የጽንሰ ሐሳብ እስር ቤቶች ናቸው። የሚገርመው ደግሞ ሰዎች እነዚህን እስር ቤቶች መውደዳቸው ሲሆን ምክንያታቸው እስር ቤቱ ደህንነትና ሐሰተኛውን አውቃለሁ የሚል አመለካከት ስለሚሰጣቸው ነው። እነዚህ ህግጋቶችን ያህል ሰብአዊነትን ያሰቃየ ሌላ ነገር የለም። በእርግጥ ህግጋት መወገዱ አይቀሬ ነው። ምክንያቱም የእውነታው ብርሃን ያረፈበት ህግጋት ሐሰት መሆኑ ይጋለጣል። እስከዚያ ድረስ ግን አንዱ ህግጋት በሌላ እየተተካ ይቀጥላል። ይህንን መሰረታዊ የተሳሳተ ስሜት እስክናጠራ ደግሞ ህግጋት ይቀጥላል። መሰረታዊ ቅዠት ምንድን ነው? ሐሳብን መለያ አድርጎ መቀበል ነው። መንፈሳዊ ንቃት ማለት በቀላል አገላለጽ ከሐሳብ ኃይልም መንቃት ማለት ነው። ንቃተ ህሊና በሐሳብ ሊጨበጥ የማይችል ሰፊ ግዛት ነው። ያሰባችሁትን ነገር በሙሉ ማመን ስታቆሙ የዚያኔ ከሐሳብ ጅረት በመውጣት አሳቢው እናንተ ወይም ደግሞ ማንነታችሁ እንዳልሆነ በግልጽ ታያላችሁ። አእምሮ አይበቃም በሚል ስሜት ውስጥ ስለሚኖር ሁልጊዜ ተጨማሪ ፍለጋ ይስገበገባል። አእምሮን እንደ ማንነታችሁ አድርጋችሁ ስትቆጥሩ በቀላሉ ይደብራችኋል። ድብርት የሚፈጥረው አእምሮ ተጨማሪ ማነቃቂያ ወይም ደግሞ የሐሳብ ምግብ ሲፈልግና ረሃቡ ሳይረካለት ነው። ሲደብራችሁ የአእምሮን ረሃብ ለማስታገስ መጽሔት ታነባላችሁ፣ የቲቪ ጣቢያ ትቀይራላችሁ፣ ስልክ ትደውላላችሁ። የአእምሮን እጦት ጋብ ለማድረግ ተጨማሪ ምግብ ትመገቡላችሁ። ወይም ደግሞ ከነድብርታችሁ ተቀምጣችሁ ድብርት ምን አይነት ስሜት እንደሆነ መመልከትና ማጤን ትችላላችሁ። ስሜቱን ማስተዋል ስትችሉ በስሜቱ ዙሪያ የነበረውን ጸጥታና ስፍራ ማግኘት ትችላላችሁ። ያገኛችሁትን ኢምንት ስፍራ ወይም ደግሞ ጸጥታ እየሰፋ ሲመጣ ድብርት መወገድና መጥፋት ይጀምራል። ስለዚህ ድብርት እንኳን ማን እንደሆናችሁ ሊያስተምራችሁ ይችላል ማለት ነው። የደበረው ሰው እናንተ ወይም ማንነታችሁ እንዳልሆነ አውቃችኋል ማለት ነው። ድብርት ከሁኔታው የሚያጠርና በውስጣችሁ የሚንቀሳቀስ ኢነርጂ ነው። ንዴት፣ ሐዘን፣ ፍርሃትና የመሳሰሉት ነገሮች የእናንተ ወይም የግላችሁ አይደሉም። አእምሮ የሚፈጥራቸው ሁኔታዎች ናቸው። ስለዚህ ይመጣሉ፣ ይሄዳሉ። መጥቶ የሚሄድ ነገር እናንተ አይደለም። ደበረኝ፣ ይህንን የሚያውቀው ማን ነው? ደበረኝ፣ አናደደኝ፣ ፈራሁ፣ ይህንንስ ማን ነው የሚያውቀው? የምታውቁት እናንተ ናችሁ እንጂ እናንተ የሚታወቀው የስሜት ሁኔታ አይደላችሁም። ጥላቻ የሚመጣው በአእምሮ ማንነታችሁ ስትመሩ ነው። ይህ ማለት ሌላውን ሰው በሰውነቱ ሳይሆን አእምሯችሁ ስለ ሰውየው የሚፈጥረውን ሐሳብ ነው የምትመለከቱት። የሰውን ሕያውነት ወደ ሐሳብ ማሳነስና አውርዶ መመልከት ደግሞ የግጭት መንስኤ ነው። ማሰብ አስተውሎት ላይ ስር ካልሰደደ ራስ ወዳድነትና የማይሰራ መሳሪያ ይሆናል። ጥበብ የሌለው አዋቂነት አደገኛና አውዳሚ ነው። የዘመናችን ሰው ያለበት ሁኔታም ይሄው ነው። ሐሳብን እያገነኑ በሳይንስና ቴክኖሎጂ ላይ ማፍሰስም እንዲሁ አውዳሚ ሆኗል። ምክንያቱም ስሩ አስተውሎት ላይ ያልሆነ ሐሳብ በመሆኑ በሙሉ አውዳሚ ነው።
የሰው ልጅ ቀጣዩ የእድገት ደረጃ ሐሳብን ማለፍ ወይም ደግሞ ከሐሳብ በላይ ማምጠቅ ነው። ይህ አንገብጋቢ ጉዳይ ነው። ከሐሳብ መብለጥ ማለት ማሰብ ማቆም ማለት አይደለም። ነገር ግን ሐሳብን መለያችን አለማድረግ ወይም ደግሞ በሐሳብ ቁጥጥር ስር አለመሆን ማለት ነው። የውስጣዊ ሰውነታችሁን ኢነርጂ ስሙት። የዚያኔ አእምሯችሁ ጩኸት ይቀንሳል። አለማወቅ የሚባለውን ነገር ቀለል አድርጋችሁ ተቀበሉት። አለማወቅ ከአእምሮ በላይ ወደሚገኘው ከፍታ ያነሳችኋል። አእምሮ ሁልጊዜ መደምደምና መተርጎም ያስቀድማል። ለዚህም ነው አለማወቅን የሚፈራው። አለማወቅን ስትቀበሉ ከአእምሮ በከፍታ ላይ ትሆናላችሁ። የዚያኔ ጥልቅ መረዳት ይገለጥላችኋል ማለት ነው። የሥነ ጥበብ፣ የስፖርት፣ የማስተማር፣ የመምከር የየትኛውም መስክ ሊቅ መሆን የሚቻለው አሳቢው አእምሮ ሳይሳተፍ ወይም ደግሞ ሁለተኛ ሲሆን ነው። አእምሮ ወደ ኋላ ሲቀር ከናንተ የሚበልጥ ነገር ግን ከናንተ ጋር አንድ የሆነ ጥበብ ማስተዋል ቦታውን ይይዛል። ነገሮችም በትክክል ይከናወናሉ። በዚያ ደረጃ ላይ ስትገኙ ከንቃተ ህሊና ጋር ተስማምታችሁ ትዋሃላላችሁ። ንቃተ ህሊናችሁም ይናገራል፣ ይሰራል፣ ይከናወናል። አእምሯችን ያለማቋረጥ የሚፈልገው ምግብ ለሐሳቡ ብቻ ሳይሆን ራሱ ለፈጠረው እኔነት ጭምር ነው። ራስ ወዳድ ማንነት ወይም ደግሞ ኢጎ የሚፈጥረውና ደጋግሞ ራሱን የሚፈጥረው በዚህ ሂደት ነው። ስለ ራሳችሁ ስታስቡና ስትናገሩ ወይም ደግሞ እኔ ስትሉ የምትናገሩት ነገር እኔና ታሪኬ የሚል ነው። ይህኛው እኔ ከምትወዱት፣ ከምትጠሉት፣ ከምትፈሩትና ከምትመኙት ነገር የተፈጠረና ለረጅም ዘመን የማይረካ እኔነት ነው። ይህ አእምሮ ሰራሽ እኔነት ባለፈው ጊዜ ሁኔታዎች የተቃኘና ወደፊት የሚፈጠርን ስሜት የሚጠብቅ ነው። የዚህ አይነቱ እኔ እንደ ውሃ ሞገድ ለጊዜው ተርገብግቦ የሚያልፍ መሆኑን ማየት ትችላላችሁ። ይህንን የሚያየው ማን ነው? አካላዊና ስነ ልቦናዊ ማንነታችሁ ጊዜያዊ ሞገድ መሆኑን የሚያስተውሉስ ማን ነው? መልሱ እኔ ነኝ የሚለው ነው። ይሄኛው እኔነት ግን የበለጠ ጥልቅ ሲሆን ያለፈና ወደፊት ከሚባል የጊዜ ጥበቃ ጋር ምንም አይነት ግንኙነት የለውም። እስኪ ለምሳሌ በየቀኑ ሙሉ ትኩረታችሁን የሚይዘውና ስለ ሕይወታችሁ ውጣ ውረድ ከሚያስጨንቃችሁ ነገር መካከል ምን የሚቀር ይመስላችኋል? 1 ወይም 2 ኢንች ርዝመት ያላት ሰረዝ ብቻ። እርሷም የመቃብራችሁ ዕለት ላይ ከሚጻፈው የትውልድና የሞት ቀናችሁ መካከል የምትቀር እስከ የምንላት ሰረዝ ናት። ለሐሰተኛው የኤጎ አእምሮ ይህ አስጨናቂ ሐሳብ ሲሆን፣ ለእናንተ ግን ነፃ አውጪ ነው። ሐሳብ ሙሉ በሙሉ ትኩረታችሁን ሲቆጣጠረው ጭንቅላታችሁ ውስጥ ያለውን ድምፅ የማንነታችሁ መለያ ታደርጉታላችሁ። ይህ ኢጎ ወይም ደግሞ አእምሮ የሚፈጥረው ማንነታችሁ ነው። አእምሮ የሚፈጥረው ማንነት ደግሞ ሁልጊዜም ጎዶሎነት ይሰማዋል። ስለዚህ ፍርሃትና ስግብግብ ፍላጎት የኢጎ መሰረታዊ ስሜትና ቀስቃሽ ኃይሎች ናቸው። እናንተን መስሎ የሚኖረውና መናገር የማያቋርጠው የጭንቅላት ድምፅ ምንነት ስታውቁ የዚያኔ ካለማወቅና ከሐሳብ ህልም መንቃት ትጀምራላችሁ። ያንን ድምፅ ስትገነዘቡትና ድምፁ ማንነታችሁ አለመሆኑ ስታውቁ በዚያው አሳቢው ሳትሆኑ አሳቢውን የምታስተውሉት እንደሆናችሁ ታውቃላችሁ። ለወደፊት ከምታገኙት ነገር ይልቅ ያንን ለማግኘት በምታደርጉት ነገር ላይ የበለጠ ስታተኩሩ የኢጎ አስተሳሰባችሁን በመስበር ነፃ ትወጣላችሁ። ነገሮችን በብቃት መከወን ትችላላችሁ። ደስተኛም ትሆናላችሁ። እያንዳንዱ ኢጎ በውስጡ የተጠቂነት፣ የተጎጂነት ስሜት ይይዛል። ማንነታችሁም በተጎጂነት ስሜት ላይ የተመሰረተ ይሆናል። የዘውትር ኑሯችሁ በቅሬታና ቅያሜ የተሞላ ይሆናል። ቅሬታችሁ ተቀባይነት ያለው ቢሆንም እንኳን ማንነታችሁ ካደረጋችሁት በራሳችሁ ላይ እስር ቤት እንደገነባችሁ ቁጠሩት። ስሜታችሁን አድምጡ። በተለይ የተጎጂነት ታሪካችሁን ስታስቡ ወይም ደግሞ ስታወሩለት በፍጥነት ያንን ሐሳብ እንደ ምስክርነት ከዳር ሆናችሁ ተመልከቱት። ይህ አስተውሎት ነው። መሸጋገርና ነፃ ማውጣት የምትችሉበት በማስተዋል ነው። መማርና መቃረን ኢጎ ራሱን የሚያጎለብትበት የአእምሮ አሰራር ነው። ብዙ ሰዎች በሆነውና ባልሆነው ነገር ሲማረሩና ራሳቸውን ትክክል ሌሎችን ደግሞ ስህተተኛ አድርገው ሲመለከቱ ይታያሉ። ራስን ትክክል አድርጎ ማየት በሌሎች ላይ የበላይነት ስሜት ማሳየት ነው። የዚህ አይነት ስሜት ውስጣችሁ ሲፈጠር በጥሞና ተመልከቱት። አእምሯችሁ ውስጥ ያለውን ድምፅ ባለበት ሁኔታ አድምጡት። ኢጎ የራሱን መነጠል የሚያጸናው በግጭት ስለሆነ ከማንኛውም ሰውና ሐሳብ ጋር ይጋጫል። እኔና ሌሎች የሚል መከፋፈል በመፍጠር ግጭት ያስነሳል። የተለያዩ ህዝቦች፣ ነገዶችና ሃይማኖቶች ጠላት በመፍጠር
የራሳቸውን የተለየ ማንነት ያንጻሉ። ከሌሎች ጋር ባላችሁ ግንኙነት ወቅት ሌሎችን የበላይ ወይም ደግሞ የበታች አድርጋችሁ አስባችኋል? የተመለከታችሁት ኢጎ ሲሆን የሚኖረውም በንጽጽር ውስጥ ነው። ቅናት የኢጎ ውጤት ነው። ሌሎች ከእናንተ የበለጠ ነገር ካገኙ ወይም ደግሞ በየትኛውም ነገር የተሻሉ ሲሆኑ የሚሰማን የዝቅተኝነት ስሜት ነው። ኢጎ ተጨማሪ ነገር የሚፈልግ የንጽጽር ማንነት ነው። ያገኘውን ነገር በሙሉ ማግበስበስ ይፈልጋል። የያዘው ነገር ያነሰ ሲመስለው ደግሞ ይሰጋል። ማንነታችሁን የፈጠራችሁበት ሐሰተኛ ታሪክ ምን ሊሆን ይችላል? እስኪ ያስቡት። መቃወም፣ መቃረንና ራስን ከሌሎች ነጥሎ መመልከት ሌላው የኢጎ ባህሪ መገለጫ ነው። ኢጎ መኖር የሚችለው ራሱን እየነጠለ በመመልከት ነው። ስለዚህ ሁልጊዜ እኔና እነርሱ ወይም ደግሞ እኛና እነርሱ የሚል ተቃርኖ አለ። ኢጎ ግጭት በመውደዱ ምንም አይነት ሰላምና ፍቅር አይመቸውም። ብዙ ጊዜ ደስተኛ መሆን እንደምትፈልጉ ብትናገሩም ሳታውቁት ግን የደስታ ቢስነት ሱሰኛ ትሆናላችሁ። ደስታ የሚያሳጣችሁ የተፈጠረ አጋጣሚ ሳይኖር የራሳችሁ የአእምሮ አስተሳሰብ ነው። ብዙዎቹ ለወደፊት ይኖራሉ። ይሁንና ነገ ራሱ ዛሬ ነው። አሁን ሆኖ ስለሚመጣ የብዙ ሰዎች ነገ ጥበቃ ስህተት ነው። በዚህ የተነሳ ይጨነቃሉ። አሁን የሆነውን ህይወት አያከብሩም። አሁን ያልሆነ የሚመጣ ህይወት የለም። በሰውነታችሁ ውስጥ ያለውን ህይወት አስቡት፣ አድምጡት። አሁን ላይ የሚያጸናችሁ መልህቅ እርሱ ነውና። ለአሁን ኃላፊነት መውሰድ ካልቻላችሁ ለህይወታችሁ ኃላፊነት አትወስዱም። ምክንያቱም አሁን ህይወት የምትገኝበት ብቸኛ ስፍራ ነውና። ለአሁን ኃላፊነት መውሰድ ማለት የሆነውን ነገር አለመቃወም፣ አለመታገል ማለት ነው። የዚያኔ ከህይወት ጋር በተመሳሳይ ስፍራ መገኘት ትችላላችሁ። ብዙዎቹ አሁንና አሁን ላይ የሚከሰት ነገር ተመሳሳይ ይመስላቸዋል። ይሁንና አይደለም። አሁን ከየትኛውም ክስተት የሚሰፋና የሚጠልቅ ሲሆን ነገሮች የሚከሰቱበት ስፍራ ነው። ስለዚህ የዚህ ቅጽበት ሁኔታና ይዘት ከአሁን ጋር ፈጽሞ አታምታቱት። አሁን ጥልቅ ሲሆን የነገሮች ሁሉ መፈጠሪያ ስፍራ ነው። በህይወታችሁ የሚከሰቱ ነገሮችና ሐሳባችሁን ወደ ስሜታችሁን ወይም ደግሞ ህይወቴ ብላችሁ ታምናላችሁ። ይሁንና ውስጣዊ ማንነታችሁ በህይወት የሚገጣጠማችሁ ነገር ጋር ፈጽሞ አይገናኝም። ውስጣዊ ማንነታችሁ ወይም ደግሞ እኔ ነኝ የምትሉት ስብዕናችሁ በእድሜ ወይም ደግሞ በህይወት ስኬትና ውድቀት የማይቀየር አሁናዊ ስፍራ ነው። ይሁንና እውነተኛ ማንነታችሁን በዕለታዊ ገጠመኞችና በዓለም ሁኔታዎች እየቃኛችሁ ስለምታዩት ህይወታችሁ ሁኔታ ይመስላችኋል። ሰላም ልታገኙ የምትችሉት የህይወታችሁን ሁኔታ መልሳችሁ በማስተካከል ሳይሆን እውነተኛ ማንነታችሁን በማወቅ ብቻ ነው። የምድራችን መከራ የሚፈጠረው እኔን ወይም ደግሞ እኛን የሚል የግል ማንነት በመፍጠራችን ነው። ይህ የፈጠራ መለያችን እውነተኛ ማንነታችንን ይሸፍነዋል። እውነተኛ ማንነታችንን ባለማወቅ አእምሮ የፈጠረውን ሐሰተኛ ማንነት እንቀበላለን። ውብና መለኮታዊ በሆነው ማንነታችን ቦታ ፈሪና ስስታም የሆነውን ሐሰተኛ ማንነታችንን እንይዛለን። ያንን ሐሰተኛ ማንነት መንከባከብና ማሳደግን የህይወታችን የመኖር ኃይል ይሆናል። በሁሉም ቋንቋ የሚታየው ተመሳሳይ አነጋገርና ገለጻ ሰፊው ህዝብ ራሱን እንዳላወቀ ይመሰክራል። እውነተኛ ማንነታችሁን ስታውቁ ሕያው ሰላም ትሞላላችሁ። ያንን ሰላም ደስታ ልትሉ ትችላላችሁ። ምክንያቱም ራስን ከማወቅ የሚገኝ ደስታ ነውና። ማንነታችሁ ሕይወት ቅርጽ ከመያዟ በፊት የነበረ እውነታ መሆኑን ስታውቁ የሚሰማችሁ የፍጥረት ደስታ ይኸው ነው። የብዙ ሰዎች ሕይወት በምኞትና ፍርሃት ትመራለች። ምኞት ማለት የበለጠ ራስን ለመሆን በራስ ላይ ነገሮችን የመጨመር ፍላጎት ነው። ፍርሃት ደግሞ ነገሮችን የማጣትና ትንሽ የመሆን ስጋት የሚፈጥረው ሐሳብ ነው። እነዚህ ሁለት ብዥታዎች ሲመላለሱ ሕይወት የማትሰጥና የማትወሰድ የመሆኗን እውነታ ይሸፍናሉ። በምትችሉት ጊዜ ውስጣችሁን ተመልከቱ። በውስጥና ውጫዊ ሁኔታችሁ መካከል ግጭት መኖርና አለመኖሩን አጤኑ። ውጫዊ ሁኔታ ማለት ከማን ጋር እና በምን ሁኔታ እንዳላችሁ ሲሆን ውስጣዊ ደግሞ ሐሳብና ስሜታችሁ ማለት ነው። ከሚሆነው ነገር ጋር መታረቅ ወይም ደግሞ መቃረን ምን ያህል አሰቃቂ እንደሆነ ማየት ትችላላችሁ። ይህንን ማስተዋል ስትችሉ ውስጣዊ ግጭትን ለማቆም የሚያስችል ነፃነት አግኝታችኋል። በቀን ውስጥ ስንት ጊዜ እነዚህ መሆን እፈልጋለሁ፣ እነዚህ መሆን አልፈልግም ብላችሁ አስባችኋል? የሥራ ቦታችሁ ሳላችሁ ወይም ደግሞ የተጨናነቀ ስፍራ መካከል ሆናችሁ አሊያም ደግሞ እናንተ ከአንድ ሰው ጋር ሆናችሁ እንደዚህ ብላችሁ ታውቃላችሁ? በእርግጥ አንዳንድ ሁኔታዎች ውስጥ መሆን አትፈልጉ ይሆናል። ይሁን እንጂ
ያንን ሁኔታና ቦታ ጥሎ መሄድ መፍትሄ አይሆንም። ራሳችሁንና ሌሎችን ልታሳዝኑ ትችላላችሁ።